ኋላ ሆናለሁ ቅደሚ ሸበላው ታዘዘኛ አቤት እናት ምን ልታዘዝ ይሄንን ፎቅ ገዛላት ታገባኝ ቅርታ አግብቻለሁ ሬስቶራንት የሚያህል ነገር ገዝቼልህ አላገባሽ የምትለኝ ማን ብትሆን ነው እባክህ ሚስቴ መሆኗን እያወቀች ሬስቶራንት ልግዛና ላግባ እያለች ሸውደኛለች አሁን ምን ልታዘዝ ጋርና ወራጫን ምንድነው አረ ምን ማለት ነው አረ በመድኃኒዓለም ሸኮራ መሰለኝ ወንድ ልጅ አምላክ አቺ ነይ ጅብቼ መስያት አላችሁ እንዴ ጀማናችሁ እንዴ እኔ ጌታ አይደለም ከስቶ ሳይው እኮ ነው ከስቶ ሳይው ምን ብቻው መስሎሽ የሰው ሰፈር መጥተሽ ልትበይ አንቺ ጉንዳን ከየት ነው የመጣሽው የሰፈር ነሽ እኔ ምን ሰፈር አለኝና ነው እኮ ቀጥሎ ሰፈርን ልልለው እኮ ልበልሽ እንዴ አራስ በለኝ እቴለት ወበና እኔ ምልሽ ዛሬ ግን ለምን ሩጫ እንወዳደር እኮ አሁን ታው ግን ተሸነፋለህ እና እኔ ካሸነፍኩሽ 50,000 ብር ሰጥሻለሁ አራራራራ ምስክሩ ነው የብርህና 50,000 ብር ሰጥሻለሁ እኔ ደግሞ ካሸነፍኩኝ ለአንተ 100,000 ብር ሰጣለሁ 100,000 ብር ሰጪኛለሽ ቴካይ እንወዳደራ አባልስተሽ yes እሺ ሁለት እርምጃ እጂ አንድ በቃ ካሱ ጀምሪያው አንተ እኮ ይሄ አሁን እዚህ ጋር ይመቻል እሺ አንድ ሁለት ሁለት ምን ነው ሂጂ ቅደሚ ችግር የለም ቅደሚ እኔ ኋላ ሆናለሁ ቅደሚ አሸንፈሻል አረ የጎረምሳ እየተከታተለ ነው ሰዎች ተመልከቱት ይኸው ያለን አምጣ ያለኝን ሃንግማንሽ ቼላው ነኝ ምንድነው ሃንግማን እስቲ ሃንግምን እስቲ ቀያይ እንዴ እኮ አቀበታለሁ የኖርኩበት እኮ ወይኔ ወዴ ተሰምምከኝ አያም ሃንግማንሽ አረ ይሜም ሃንግ እሺ ማኒ ስፍጤ ምን አረ ምንም የለም ስፍጤ እሺ አንተ ቀልደኛ ሰው መሰልኩ ብላክ ቤልት እኮ አለኝ እና ተብጣለ ቆይ አረ ይሄ ነገር ያለ ቀልደኛ ሰው መሰልኩ ለማንኛው ያለኝ ሰው ነኝ እሺ ነው ማለት ከወክ መልስ ያው ወክ ከወክ መልስ ስራን ያደረገችብኝ ወኩን እናቴ እንደ ፔንግ እስቲ እጂ ተስቀኝ እንደዚህ የለም እጂ ከስቲ እንዴት ነው የሚሄደው እስቲ አረቀስ እንዳንቀ እንዴ ሰተናል አይደል አንቀም አንቀበል ምን አይነት አበላን ነው የምትበላው እስቲ ቀስ በል ስትወረውር እንዳፈነከታቸው ውስጥ ያሉት እንዲቦት ምንድነው ልብላበት እንዴ ከስፖርታን ነው የመጣው እኔማ ዝም ብዬ ሳስበው እንዲያፉን ከፍቶ ፌስታል ይዞ የሚጠብቅ የራበው ጅብ ውስጥ ያለ ነው ይመስላል ምንድነው ሆዴ ሁሉ ጊዜ የምትገምቱት እንኩ አልበላም በቃ ኧረ በእናትህ እንደው አፈርሶን ብላለች ልጄ አንተ ሳትበላ እንዴት ሊሆን ነው ወይ አንተ ወደዛ ቀበላለሁ ከፈለኩ እበላለሁ አርፈህ ትበላ እንደውም ብላ እንደውም እዚህ ቤት በጣም እየበደላችሁኝ ስለሆነ ውርቴን ድርሻዬን ነው ስጡኝ ያልከው ካንዴላው ሰማሽ በሐራራ ሰዓት እየደወልክ ማለት ነው በዚህ ሰዓት ይደወላል እሺ የታለ ቴሌቪዥኑ በእናትህ ሰዓት የለኝም በእናታችሁ ከዚህ ልጅ ጋር መቼ ነው የተዋወቅኩት የታለ ይኸው ረገጥከው ምን ይሄን ነው የምሰራው ምን ማለት ነው ስገባ እኮ ሶፋን የመሰለኝ እኮ ወንድሜ እንደ ዳንኤል ሰስማ ከምድር ዝርያው ራሱ ጠፍቷል እኮ አረ በእናትህ አንተ ሶል ያትላላ ሶፋ ደግሞ ምንድነው ሪሞቱ እንዳይሆን ለለጅን ነው ብለህ ስራልኝ ትላለህ ስማ ቆይ ማስቀመጫው ታለ እንዴ ተኝተህ ነው የምታየው
ነፍሰ ጡር ቴሌቪዥን 40 ዓመት ሙሉ ላይ እንዲህ እስኪመነችት ምንድነው እንደዚህ ነጭ ሆነው ረጅም ነው እንዲያያችሁበት? አይ አሁን ሰርተክ ብቻ አውጣ። ምንድነው የምሰራው? የሚመጥ የሚፈታ እኮ መፍቻ የለም እኮ ወንድሜ። ይሄን ማለት ነው ባርከጅኒ እንደዚህ አስኮልክመው። ስማ ምንድነው የሚያክለው? የቤቴ አልጋ እኮ እንዳይጠልቅም እኮ። ሁሉ ሲከናወን የት ሄጄ ነው? ቡጣማ ኦኬ ይሁን፣ ስሙን ሳንማከር ነው ያደረግነው። ይሁን ቡና ጠጮች ማህበር ቲክቶክ ላይ ገብተህ ዝም ብለህ ሰርች ስታረግ ቡና ብለህ የምመጣው እኔ ነኝ። ፕሬዝዳንቱ መሆን የነበረብኝ እኔ ነኝ። ስሙ ይወጣ ሳንማከር ይሁን፣ ችግር የለም። ቡና ጠጮች ማህበር አልሳሳት፣ እሱን ችግር የለም። ግን ፕሬዝዳንቱ ላይ ያለው ማን ሊሆን ነው? ቡና ያለ ወተት ጠጡ ብዬ የሰበኩት የመጀመሪያ ጊዜ እኔ ነኝ። ስኳር አታብዙ ቡና ላይ ሌላውን ተውት። አሚውን ከታሚ ያገናኘው ፊት ለፊት ቱ ፌስ በዚህ ፌስ ያገናኘሁት ማንኛ እኔ ነኝ። ይህንን ሰው ፕሬዝዳንት አለማድረግ እኮ በጣም ከባድ ነገር ነው እኮ። የቡና ጠጮች ዋና ፕሬዝዳንትና ጸሐፊ ያለማድረግ እኔ እኮ በጣም እኮ የሚገርመኝ እንዴት ብትንቁኝ ነው እኔን ሳትነግሩ ማህበር ልትመሰርቱ? እንዴት አስባችሁት ነው? አሁን ትበተናል፣ ባይዘው ትበተናል። የይቅር ቤተሰቦች ይተውኩ። በጣም ነው ይጎበዝ። ደስ ይለኛል። በጣም ፈታ ያሉ ቺል ነው ቤተሰቦች። አባቴ ሰላም ነው? ተቀመጥ፣ አረፍ በል። መቼም ፍቅር ይበልጣል ብለሽ ነው መቼም። ፋዘር ምንድነው? ሰላም ኖት? ግን ሰላም ኖት? ሁሉ ነገር ይወጋኝ ሆኖ ያለቅሳል ትናት በእግዚአብሔር ፍቅር ምን ይያገራል? አታስጨንቅ፣ ያለቅሳል። ይወጋኝ አይኔ ያለቅሳል። ቢሆንም ማስጨነቅ አይደለም። አረ በኢየሱስ የኔ ፍቅር አለ አይሸትም እኮ አትሸትም። እንዳታስጨንቀው ልጁን ያለቅሳል። አላምጠው ምን አንተ አይሸትም እኮ ተወዳት የለ እንዴ ብላለች። Ay chun 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 makanise, chun makanise. Daddy ma daddy wadi be, chun makanise. Oh jaisin de wadi be, badi indal pe balla bojiti. Ay chun makanise. Ay chun mak. yes አራራራ አተ ኑ አቤት። አንተ ደግሞ ጭራሽ ዩኒፎርም አለበስክም። ምን አገባህ? ችን ጥያቄ ሳትመልስ የምትገባ መስሏል እያንዳንድ። አንተ አቤት። የሎ ምንድን ነው የሎ? ባናና ዶ ምን አይነት ወራዳ እንትን ነው ያለ? አንተኛውስ አትጠይቀው ደግሞ የኔ ማይም ይመልሳል። ሮዝ ምንድን ነው? እሺ አንተኛ ሞጂስ ማይም ሁለት ማይም ዶ የደደ መጠራቀም ያመጫቸው እኛ ነገር። አንተኛው እሺ ብላክ ምንድን ነው? ቤንዝ ጎድ ምን አይነት ጊዜ ላይ ደረስ? እንደው አይን ያወጣ ሌባ የዘንድሮ ሌባ ምን ከዚህ ምን አይነት ፈጣጣ ሲያስጠላ። በዚህ ነበር ማለት ማለት ሌባ ጭራሽ ቁጭ ባልክ ብለህ ሰርቀኝ። ኖ ኖ ኖ ኖ በቀደመ መሆኑን አያውቁም። Backy day, Weezy day, the girl them day, I'm on plenty dough. Hey, he shot you. አንድ አይኑን $50,000 እንገዛለን። ምን አይነት ችጋራም ሰው ቢሆን ነው አይኑን በገንዘብ የሚቀይረው?
ኧረ እነዚህ ይቀልዳሉ። $50,000 ሲባዛ በ180 50,000 ሲባዛ $1 180 ነው። ኦኬ 180 እኮ 9 ሚሊዮን ብር። ግን ከሁለት አይንህን መሸጥ አስፈላጊ አልነበር። ምንም የሚታይ ነገር በሌለበት ዓለም ሁለት አይን ምን ይሰራል ብለሽ ነው ዶክተርዬ? በሊንካ ይሄን ሁለት አይን የሸጥክበትን $100,000 ነው። ራስን ተንከባከብ እሺ? እሺ ዶክተርዬ። Jesus. I will tell you that money stop nonsense. ወይኔ ሚኒሊክ ተነስቶ ባያነሳ ጋሼ ይህን ጊዜ አበሻ አይበላም አምባሻ እያለ ነው ያስተማረ። በሁለተኛው የዓለም ጦርነት ጊዜ ራሱ ለሂትለር ፊሊተር ጠላ እየገዛ አፄ ኃይለ ሥላሴ ይልክለት ነበር በፈረስ ብሎ ነው ያስተማረ። ቲቸር በእውነቱ አዋርደህናል። እሺ እንዴ እሱ ብቻ አይደለም አፄ ቴዎድሮስን ጥይት ሳይሆን አረቄ ነው የጠጣው። መንግስቱ ኃይለማርያምን ራሱ ከስልጣን በመሰላል ነው የወረደው። ከሀገር የወጣው ራሱ ከስልጣን በወረደበት መሰላል ነው እያለ ነው ሲያስተምረን የነበረው። ቲቸር አዋረድከን። እሱ ብቻ አይደለም የሆነ ቀን ፊዚክስ አስተማሪ ቀርቶ በሱ ፔሪየድ ገባ። ሂስትሪ አስተማሪ ነው የሰውዬ። ከዛ ገባና ኒውትሮን፣ ፕሮቶን፣ ኤሌክትሮን እያለ ስለ ኤሌክትሪክ ሲያስተምረን አንዱ ተማሪ እጁን አወጣና ስለ ቤቱ ችግር ጠየቀው። ምጣዳችን ቶሎ አትሰማም ብሎ ሲጠይቀው እሱ ምንድን ነው ያለው? አንተ ሞክረው አባቲ ሞክረው ምናምን ሞክረው አለ። ከዛ ሁላችሁንም ካልሰማህ ምጣዱ ዱነግ ነው ማለት ነው ምጣዱ። ስለዚህ ምጣዱ እንዲሰማ ግዴታ ታስሮ መፈታት አለበት ወይ ደግሞ ድሪል ዘበን መቀበጥ አለበት እያለ ከአንድ አስተማሪ ይጠበቃል። በእውነት እኔ ስለሚያወራው ነገር ምንም አላውቅም። ሲጀመር አንተ ፊዚክስ አስተማሪ ነህ። ሂስትሪ ምን አገባ? ምን አግብቶ ታስተምራለህ? እሱን ደግሞ ገላምጦናል ቲቸር፣ ገላምጦናል። የተጎዳ ሰው የለም? አደጋ የደረሰበት ሰው የለም? ለጊዜው የለም። የተዋጨረም የደማም ምናምን የለም ቲቸር። እሱ ግን መባረር አለበት። እናባረዋለን። በቃ ያገኙት አንድ ሳንዱች ነው። ስለዚህ ይሄንን ተካፍለን እንበላለን። በቃ የመጨረሻው ነው። በቃ ግን ቆይ መጀመሪያ ልቅመስልህ እባክህ እንደሚጣፍጥ በካቻፕ በካቻፕ አድርግ። በቃ ታታብዝብኝ እንደዚህ በቀኝ እንጫ። ግን ቆይ እንደሚጣፍጥ ነው ቼክ ላድርግ ለመጀመሪያ። እሺ አድርግ። አይጣፍጥም? በቃ ባባዶ ልብሎ እንደዛ ከሆነ ብዙ አለ ለማወቅ። እዚህ ጋር ካቻፕ አለው። በቃ በጣም አሪፍ። ቆይ አምጪዋ ታዲያ። እሺ ፈሰሰች። ቆይ አሁን የገመጥኩበት ማለት ነው የሆነ ነገር ተሰምቶኛል። በዚህኛው ገምጣለሁ ታዲያ። ወይኔ ይቅርብ። ዳቦን ባስ ዳቦ ልብላ። በቃ እንቁላሉ ይቅር፣ ዳቦ ልብላ ነው በቃ። ይሁን ችግር የለውም። ወይኔ እንኳንም ቀረብህ። አይጣፍጥም። አረ የምርሽን ነው? አንተ ግን ይሄ ጫትህን መቼ ነው የምትተው? አንድ ቀን እንኳን አታዳምጠኝ? እያናገርኩ እኮ ነው። ምን አድርግ ነው የምትይኝ? ለመጨረሻ ጊዜ አንድ ጥያቄ ጠይቃለሁ። ጠይቂኝ። ከኔና ከጫት መረጥ? ከኔና ከጫት መረጥ? በእውነት ከባድ ምርጫ ነው ይጠይቅሽኛለሽ። ጫት ምን ይሰራል? አንቺ ትበልጭብኝ። በቃ አንቺን መርጫለሁ። የምርህ ነው? አዎ አንቺን መርጫለሁ። ጫት ይዘሽ አረ ምኑን ሰጠሽ አንቺ? አንተ ሲከላበጥ ወይኔ የኔም ቂጥ